ሰላም ፍቅር ጤና በያላችሁበት ይብዛ። እንደምን አላችሁልን? የአዲስ ፕላስ ዩቲዩብ ቻናል ቤተሰቦች በዛሬው የዓለም አቀፍ የዜና ትንታኔ ሰዓታችን ከዓለም ዙሪያ የተሰባሰቡ ትኩስ ዜናዎችን ወደ እናንተ እናደርሳለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። የታላቋ ብሪታንያው ንጉሥ ቻርለስ ሳልሳዊ በፕሬዝዳንት ዶናልድ ትራምፕ ግብዣ መሠረት ወደ አሜሪካ የሚያደርጉትን ይፋዊ ጉብኝት በለንደንና በዋሽንግተን መካከል ያለውን የቆየ ወዳጅነት ዳግም ለማደስ የታለመ ትልቅ ክስተት ሆኗል። ይህ ጉብኝት ንጉሱ በንግስና ዘመናቸው ወደ አሜሪካ የሚያደርጉት የመጀመሪያው በመሆኑና ከፕሬዝዳንት ትራምፕ አስተዳደር ጋር የሚኖራቸውን ግንኙነት የሚወስን በመሆኑ ልዩ ትኩረት ተሰጥቶታል። ጉብኝቱ በሁለቱ ሀገራት መካከል ያለውን የንግድ የደህንነትና የአየር ንብረት ለውጥ ትብብርን ለማጠናከር ያለመ ነው። ይሁን እንጂ ይህ ጉብኝት አልጋ በአልጋ ብቻ ለመሆኑን የተሰማው በፕሬዝዳንት ትራምፕና በንጉስ ቻርልስ መካከል በአንዳንድ ዓለም አቀፍ ጉዳዮች ላይ በተለይም በአየር ንብረት ጥበቃ ዙሪያ ያለው የአመለካከት ልዩነት የሚፈጥር መሆኑ ተሰምቷል። ንጉሱ ለዓመታት የአካባቢ ጥበቃ ተሟጋች በመሆናቸው የሚታወቁ ሲሆን ትራምፕ ደግሞ በአንዳንድ የአየር ንብረቶች ስምምነቶች ላይ ያላቸው ጥብቅ አቋም በሁለቱ መሪዎች መካከል ያለውን ውህደት ሊፈትነው እንደሚችል ይገመታል። ይሁን እንጂ ሁለቱም ወገኖች ይህንን ጉብኝት ለሀገራዊ ጥቅማቸው ሲሉ በስኬት ለማጠናቀቅ ከፍተኛ ዝግጅት እያደረጉ ይገኛሉ ተብሏል። ከጂኦፖለቲካ አንጻር ሲታይ የብሪታንያ ንጉስ ወደ ዋሽንግተን መምጣት ለአሜሪካም ሆነ ለብሪታንያ ትልቅ ስትራቴጂካዊ ፋይዳ አለው። ብሪታንያ ከአውሮፓ ህብረት ከወጣች በኋላ ከአሜሪካ ጋር የምታደርገው የንግድ ስምምነት ለኢኮኖሚዋ ወሳኝ ነው። ፕሬዝዳንት ትራምፕም ለብሪታንያ ንጉሳዊ ቤተሰብ ያላቸው አክብሮትና የሁለቱ ሀገራት የደህንነት ትብብር ጉብኝቱን ከታይታ ባለፈ ተግባራዊ ውጤት እንዲኖረው ያደርገዋል። ይህ ጉብኝት በምዕራባውያን አጋሮች መካከል ያለውን አንድነት ለዓለም ለማሳየት እንደ መልካም አጋጣሚ ተወስዷል። በሌላ በኩል ይህ ጉብኝት በብሪታንያ ውስጥ አንዳንድ የፖለቲካ ክርክሮችን ቀስቅሷል። አንዳንድ ወገኖች ንጉሳዊ ቤተሰብ በፖለቲካዊ ውዝግቦች ውስጥ መግባት የለባቸውም የሚል ስጋት ቢያሳድሩም አብዛኛው ግን የንጉሱ ጉብኝት የብሪታንያን የተለሳለሰ አቋም ለማሳየትና ከአሜሪካ ጋር ያለውን ግንኙነት ይበልጥ ለማቀራረብ የሚረዳ እንደሆነ ያምናሉ። በዋይት ሃውስ የሚደረገው ደማቅ የራት ግብዣና በሁለቱ መሪዎች መካከል የሚኖረው ውይይት ለቀጣዮቹ ዓመታት የአሜሪካና የብሪታንያ ግንኙነት አቅጣጫ ጠቋሚ ይሆናል ተብሏል። የንጉስ ቻርለስና የፕሬዝዳንት ትራምፕ ግንኙነት የታሪክ የባህልና የፖለቲካ ድብልቅ የሚያሳይ መሆኑን የተገለጸው ጉብኝቱ በሁለቱ ሀገራት መካከል ያለውን ልዩነት በማጥበብ ረገድ ምን ያህል ውጤታማ ይሆናል የሚለው በቀጣይ እንደሚታይ ተንታኞች አስቀምጠዋል። ወደ ሌላኛው ዜና አልፈናል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከፕሬዝዳንት ቭላዲሚር ፑቲን ጋር እጅግ ወሳኝ በሆኑ ጉዳዮች ለመወያየት ሞስኮ መግባታቸው ተሰምቷል። ይህ ጉብኝት ኢራን ከፓኪስታን ጋር የነበራትን የዲፕሎማሲ ንግግር አጠናቃና ፕሬዝዳንት ትራምፕ የአሜሪካን የልዑካን ቡድን ጉዞ በሰረዙበት ማግስት መሆኑ የቴህራንና የሞስኮን ጥምረት ይበልጥ ስትራቴጂካዊ አድርጎታል። ሁለቱ ሀገራት በምዕራባውያን የሚሰነዘርባቸውን ጫና በጋራ ለመመከት አዲስ ወታደራዊና ኢኮኖሚያዊ ስምምነቶችን እንደሚያደርጉ ይጠበቃል። የስብሰባው ዋነኛ አጀንዳ በዩክሬን ጦርነትና በመካከለኛው ምስራቅ ባለው ወቅታዊ ሁኔታ ዙሪያ እንደሆነ ይገመታል። ሩሲያ ከኢራን የምታገኘው የድሮንና የሚሳኤል ድጋፍ በጦር ሜዳው ላይ ትልቅ ለውጥ እያመጣ ባለበት በዚህ ወቅት ሚኒስትሩ ወደ ሞስኮ ማቅናታቸው የትብብሩን ጥልቀት ያሳያል ተብሏል። በተጨማሪም ኢራን በአሁኑ ሰዓት ከአሜሪካ ጋር የገባችበትን ዲፕሎማሲያዊ ሰጣ ገባ ተከትሎ የሩሲያን ድጋፍ ማግኘቷ ለቴህራን ትልቅ የጀርባ አጥንት ተብሏል። ፕሬዝዳንት ፑቲንም ለኢራን ያላቸውን ቁርጠኝነት በማሳየት በሁለቱ ሀገራት መካከል ያለውን ሁለንተናዊ ስልታዊ አጋርነት ለማጠናከር ቃል እንደሚገቡ ይጠበቃል። ይህ ጉብኝት በምዕራባውያን ዘንድ ከፍተኛ ስጋት ማሳደሩ ተነግሯል። ዋይት ሃውስና ኔቶ የኢራንና የሩሲያ መቀራረብ የዓለምን ደህንነት አደጋ ላይ ይጥላል በሚል ሲያስጠነቅቁ ቆይተዋል። በተለይ የኢራን የውጭ ጉዳይ ሚኒስትር ከፑቲን ጋር በቀጥታ መገናኘታቸው ምናልባትም አዳዲስ ዘመናዊ የጦር መሳሪያዎችን የመለዋወጥ ጉዳይ በጠረጴዛው ላይ እንደሚቀመጥ ይገመታል። ይህ ደግሞ በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ ሊቀይረው ይችላል ተብሏል። ከዲፕሎማሲ አንጻር ሲታይ ኢራን በአሜሪካ በኩል የተዘጋባትን የድርድር መስኮት በሩሲያ በኩል ለመተካት እየሞከረች እንደሆነ ነው የተነገረው። ፕሬዝዳንት ትራምፕ በኢራን
በኢራን ላይ ያላቸውን ጥብቅ አቋም እያጠናከሩ ባለበት በዚህ ሰዓት ቴህራን ከሞስኮ ጋር ያላትን ወዳጅነት እንደ መከላከያ ጋሻ እየተጠቀመችበት መሆኑ ተነግሯል። ይህ የሞስኮ ስብሰባ በቀጣዮቹ ሳምንታት በአውሮፓም ሆነ በመካከለኛው ምስራቅ ለሚታዩ ወታደራዊ እንቅስቃሴዎች አቅጣጫ ጠቋሚ እንደሚሆን ተንታኞች ይናገራሉ። በአጠቃላይ የአባስ አራግቺ የሞስኮ ጉብኝት ዓለም ወደ ሁለት የኃይል ጎራዎች እየተከፈለች መሆኑን የሚያሳይ ሌላኛው ምልክት መሆኑ ተገልጿል። የኢራንና የሩሲያ ጥምረት ከንግድ ባለፈ ወደ ጥልቅ ወታደራዊ ወንድማማችነት እያደገ መምጣቱ ለምዕራባውያን ዲፕሎማሲ ትልቅ ፈተና መሆኑ ተገልጿል። ወደ ሌላኛው ሰበር ዜና አልፈናል። የአሜሪካና የኢራን የሰላም ንግግር መቋረጥን ተከትሎ የነዳጅ ዋጋ ጨምሯል። የአሜሪካና የኢራን ተወካዮች በፓኪስታን ሊያደርጉት የነበረው ሁለተኛ ዙር የሰላም ንግግር ሳይሳካ መቅረቱን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ2 በመቶ በላይ ጭማሪ አሳይቷል። በዋሽንግተንና በቴሄራን መካከል የተጀመረው የተኩስ አቁም ድርድር ባለፈው ሳምንት መጨረሻ ላይ መናጋቱ በዓለም አቀፍ ገበያ የነዳጅ ዋጋ እንዲንር ምክንያት ሆኗል። በዚህም መሰረት የዓለም አቀፍ የነዳጅ ዋጋ መተማመኛ የሆነው ብሬንት ዋጋ 106.99 ዶላር ሆኖ ተመዝግቧል። ይህ በእንዲህ እንዳለ የእስያ ስቶክ ማርኬት በሁለቱ ሀገራት መካከል ያለውን አለመግባባት ወደ ጎን በመተው በዛሬው ዕለት የዋጋ ጭማሪ አሳይተዋል። የጃፓኑ ኒኪ 225 እና የደቡብ ኮሪያው ኮስፒ በቅደም ተከተል የ0.9 በመቶና የ1.5 በመቶ እድገት ማሳየታቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ ልዑካቸው የሆኑት ስቲቭ ዊትኮፍ እና ያሬድ ኩሽነር ወደ ፓኪስታን ሊያደርጉት የነበረውን ጉዞ ሰርዘዋል። ትራምፕ ጉዞውን የሰረዙት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከልዑካኑ ጋር ቀጥታ ግንኙነት ሳይፈጥሩ ከኢስላማባድ በመውጣታቸው ነው። ሚኒስትር አራግቺ ዲፕሎማሲያዊ ጥቆማዎችን ለመፈለግ ዛሬ ሩሲያ መግባታቸው መዘገባችን ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን የሚቋጭ ድርድር ማድረግ የምትፈልግ ከሆነ በስልክ መነጋገር እንችላለን አሉ። ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ መነጋገር ከፈለጉ ማውራት እንችላለን፣ ሰዎችን ግን አንልክም ብለዋል። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ይህንን የተናገሩት አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እንደጣለችው ገደብ ያሉ የስምምነት እንቅፋቶች እንዲወገዱ ከጠየቀች በኋላ ነው። ፕሬዝዳንት ትራምፕ ተደራዳሪዎቻቸው ስቲቭ ዊትኮፍ እና ጃሬድ ኩሽነርን ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልኩ ከተናገሩ በኋላ ሁለቱ ሀገራት በድጋሚ ድርድር ይጀምራሉ የሚል ተስፋ ጭሮ ነበር። ፓኪስታን ገብተው የነበሩት የኢራን የውጭ ጉዳይ ሚኒስትር አራግቺ ግን የአሜሪካኑ ልዑካን ከመድረሳቸው አስቀድሞ ወደ ኦማን ተጉዘዋል። ትራምፕ በፎክስ ቃለ መጠይቃቸው መነጋገር ከፈለጉ ወደኛ መምጣት ወይም ሊደውሉልን ይችላሉ፣ ታውቃለህ፣ ቴሌፎን አለን፣ ጥሩ ደህንነቱ የተጠበቀ መስመር አለን ሲሉ በድጋሚ ልዑካን እንደማይልኩ ጠቁመዋል። አክለውም ስምምነቱ ውስጥ ምን መኖር እንዳለበት ያውቃሉ፣ በጣም ቀላል ነው፣ የኒውክሌር መሳሪያ ሊኖራቸው አይችልም፣ ይህ ካልሆነ የምንገናኝበት ምክንያት አይኖርም ማለታቸውን ሮይተርስ የዜና ወኪል ዘግቧል። አሁን እየወጡ ባሉ አዲስ መረጃዎች ደግሞ ኢራን በሆርሙዝ የባህር መስመር ላይ የነበራትን ጫና ለማቆም ፍላጎት አሳይታለች ተባለም። ኢራን ስልታዊ በሆነውና ለዓለም የነዳጅ ንግድ ወሳኝ በሆነው የሆርሙዝ የባህር መስመር ላይ የነበራትን ጥብቅ ቁጥጥርና ጫና ለማቆም ሐሳብ ማቅረቧን የተሰማው አሶሺየትድ ፕሬስ የክልሉን የደህንነት ባለስልጣናት ዋቢ አድርጎ እንደዘገበው ቴህራን በባህር መስመሩ ላይ የሚስተዋለውን ውጥረት ለማርገብ ዝግጁ መሆኗን ገልጻለች። ይሁን እንጂ ይህ የኢራን የሰላም ጥሪ አወዛጋቢ የሆነውን የኒውክሌር መርሃ ግብሯን የማይመለከትና ከኒውክሌር ድርድሩ ጋር ምንም አይነት ግንኙነት የሌለው መሆኑ ተመላክቷል። ኢራን ይህን ሐሳብ ያቀረበችው ከኒውክሌር መርሃ ግብሯ ጋር በተያያዘ ከምዕራባውያን አገራት ጋር የገባችበት ውጥረት በቆመበት ሁኔታ ላይ ሆኖ ነው። የሆርሙዝ የባህር መስመር በዓለም ላይ ካለው የነዳጅ ምርት ውስጥ ሲሶ የሚያልፍበት ወሳኝ መተላለፊያ ሲሆን ኢራን መስመሩን ለመዝጋት በምታደርገው ዛቻ የዓለም የነዳጅ ገበያ ሲያናውጥ መቆየቱ ይታወሳል። እስካሁን በጉዳዩ ላይ ከኢራን መንግስት በኩል በይፋ የተሰጠ መግለጫ የለም። ወደ አፍሪካ ዜናዎች ስናልፍ በማሊ የአገሪቱ መከላከያ ሚኒስትር መኪና ውስጥ በተጠመደ ቦምብ ሕይወታቸው ማለፉ ተገለጸም። አገሪቱ ለ2 ቀናት ብሔራዊ ሐዘን አውጃለች። የማሊው መከላከያ ሚኒስትር ሳዲዮ ካማራ በባማኮ አቅራቢያ በሚገኘው መኖሪያ ቤታቸው ላይ በተፈጸመ የመኪና ቦምብ ጥቃትን የተገደሉት። ግድያው የተፈጸመው ሀገሪቱ ለሁለተኛ ቀን ከፍተኛ ውጊያ እያስተናገደችበት ባለበት ወቅት ነው። የቤተሰቡ አባላት በሰጡት ቃል መከላከያ ሚኒስትሩ ባለቤታቸውና 2 የልጅ ልጆቻቸው በጥቃቱ ሕይወታቸው ማለፉን አስታውቀዋል። ይህም በስልጣን ላይ ላለው ወታደራዊ መንግስት ትልቅ መርዶ ሆኗል ነው የተባለው። አመጹ በመላ አገሪቱ በርካታ አካባቢዎችን ኢላማ ያደረገ ሲሆን ይህም በ2 ትልልቅ አማጺ ቡድኖች የሚመራ የተቀናጀ ጥቃት መሆኑ ተገልጿል። ወደ ሌላኛው ጉዳይ ስናልፍ የአፍሪካ ቁንጮ ቢሊዮነር አሊኮ ዳንጎቴ በናይጄሪያ
የገነቡት ግዙፍ የነዳጅ ማጣሪያ ይበልጥ ለማስፋፋት አዲስና ታላቅ እቅድ ይፋ አድርገዋል። ይህ የማስፋፊያ ፕሮጀክት ነዳጅ ማጣሪያውን በዓለም ላይ በአይነቱ ግዙፍ ለማድረግ ያለመ ሲሆን ከሁሉም በላይ ደግሞ ለ95,000 ዜጎች አዲስ የሥራ ዕድል እንደሚፈጥር ይጠበቃል። ይህ እርምጃ ናይጄሪያ ከውጭ ሀገር ነዳጅ የማስገባት ጥገኝነቷን ሙሉ በሙሉ እንድታቆምና ወደ ውጭ ሀገር የምትልክ እንድትሆን የሚያስችላት ታሪካዊ ክስተት መሆኑ ተገልጿል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።